በመላው ዓለም የምትገኙ ውድ የሀገሬ ሰዎችና የይስሐቅሞ የዩቲዩብ ቤተሰቦች እንደምን አመሻችሁ፣ እንደምን አደራችሁ እያልኩ አሁን ወደ ያስኩት መረጃ አመራለሁ። የኮሮና ቫይረስ የኮቪድ-19 በሽታ ምላሽ አሰጣጥን አስመልክቶ የተዘጋጀ መግለጫ። በመደበኛ የ24 ሰዓት መግለጫ ከተገለጸው የላቦራቶሪ ምርመራ በተጨማሪ በአማራ ክልል በተደረገው 41 የላቦራቶሪ ምርመራ ተጨማሪ 4 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ባለፉት 24 ሰዓት ውስጥም 34 ሰዎች በምርመራ የኮሮና ቫይረስ ተገኝቶባቸዋል። በአጠቃላይ በሀገራችን ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 433 ነው። በቫይረሱ ምርመራ የተገኘባቸው ሰዎች ሁሉም ወንድ ኢትዮጵያውያን ሲሆኑ ከ29 እስከ 97 ዓመት የዕድሜ ክልል ውስጥ የሚገኙ ናቸው። አንድ ግለሰብ የውጭ ሀገር ጉዞ ታሪክ ሲኖረው፣ 3ቱ ግለሰቦች የውጭ ሀገር ጉዞ ታሪክ የሌላቸውና በበሽታው ከተያዙ ሰዎች ጋር ያላቸው ግንኙነት በመጣራት ላይ ያለ ነው። ቫይረሱ በምርመራ ከተገኘባቸው ሰዎች ውስጥ ቦታቸው በምዕራብ ጎንደር ሲሆን ሁለቱም የማዕከላዊ ጎንደር እና የጎንደር ከተማ ነዋሪዎች ናቸው። በሀገራችን የኮሮና ቫይረስ የሁኔታው መግለጫ አጠቃላይ የተከናወነ የላቦራቶሪ ምርመራ 73205 አጠቃላይ የተከናወነ የላቦራቶሪ ምርመራ በ24 ሰዓት ውስጥ 3685 በትላንት ዕለት በበሽታው መያዛቸው የተያዙ የላቦራቶሪ የተረጋገጠ ምርመራ 34 ሲሆኑ በአጠቃላይ በቫይረሱ ተይዘው ለይቶ በሕክምና ውስጥ ያሉ 298 ናቸው። በጽኑ ሕክምና ላይ 0 አዲስ ያገገሙ 5 በአጠቃላይ ያገገሙ 128 በበሽታው ህይወታቸው ያለፈ 5 ወደ ሀገራቸው የተመለሱ 2 እስካሁን ድረስ በበሽታው የተያዙ ሰዎች ቁጥር 433 ነው። ውድ የቢኒ ማርቆስ የፌስቡክ ተከታታዮች ለቻናሌ አዲስ የሆናችሁ የደውል ምልክቷን ብትጫኑ የማቀርበው መረጃ በቀጥታ ለእናንተ ይደርሳል። ስለዚህ የደውል ምልክቷን ተጭናችሁ ኮሜንት ካላችሁና ደስ ካላችሁ ሼር ለወገን ብታደርጉ ሌላውን እንደረዳችሁ ይቆጠራል። እግዚአብሔር ኢትዮጵያን ይጠብቃት። በሌላው መረጃ እስከምንገናኝ ወገኔ ሰላም ሆኖልኝ እኔ እዚያ ብቻለሁ።